ስም ማን ነው? ሄናጆስ ነው። ስራ ምንድነው? ሚስቴን መንከባከብ። እቹ ፉጋው ምን ብለን የምትንከባከበው? ካምፎራ ሆነች። ሚስቴን አፍቃታለሁ። መንገድ ላይ ቆንጆ ሴት ብታይ ምን ትላታለህ? ሄዳ ቀባት። ወደ ሚስቴ እየሄድኩ ጎሽ አራይደናድ ብናረግ ከዚች ጋር አትቃጣል። እስኪ ብለህ ካልጋ ላይ እርዱኝ ልትል እንዳይሆን ፊሊንግ የሌለን ይመስላችኋል አንዳንድ ሰዎች ማለት ዝም ብለን ስናስቅጣተ ያው ስቶቭ አቃጥሎ ነው ዝም ብሎ ስለጣት ታው እንጂ ታው ልጠይቁ እንደሆነ ገብቶኛል። ሁሌ ኮሜንት ማያረገው ሰውዬ ከጌጥ ወጣል። እስቲ አንተ ስራ ቆመህ ለምንድን ነው ኮሜንት የምትሰጠኝ ይላል። አሁን ለምንድን ነው? ለማጅራት ነው። ካራቶ ይሆር ነው ማጅራት ኤኒ ታይም ልትመታ ትችላለህ። ተዘጋጅ። ምንድን ነው ኔጌቲቭ ኮሜንት ማለት ነው። ፎሎ ሳታረጉኝ ኔጌቲቭ ኮሜንት ወዲያው ብሎክ ሪስልስ ነው። በጋዚ ጋርም ሰብስክራይብ አድርጉ። አቃ ምን ስድብ ቢኖር እኔ ራሱ ነኝ $100 ስድብ ገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ $1000 ብር ገዛለሁ። ቢገኝ አይገኝ ለነዚህ የሚሆን ስድብ አይገኝ። እንዴት አለ $1000 ብር ገዛለሁ። አንድ ስድብ አለ። አንድ ስድብ $1000 ብር ገዛለሁ። ይልጋጋ በምን ስድብ ይድርካ ሞጣ ስድብ ያጣል ብሎ ማሰብ ከባድ ነው። እስቲፎ ምን እንዳለ ታውቃለህ? ትናንት ደውሎ አንድ የሚያወራ ልጅ አለ እዛ አርናቂ ነው በቲቪ ምናምን ሳይኝ አለ። ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝም። አልገባኝም። ጉዳ ነበረ ማውራት አይችልም። በቲቪ በጣም ያደንቀኛል አለ። ከዛ አርባ ምንጭ ሲያይ አፉ ተፈታ። እኔን በአካል ሲያየኝ አለ። መስፈኔን አቁም ለማለት ይሆናል። እውነተኛ ፍቅር ተመልከቱ። እነኚህ ጥንዶች እንግዲህ ለ25 ዓመታት ምንም ሳይጣሉ ክፉ ነገር ሳይነጋገሩ በትዳር ቆይተዋል። እኛ ጋር ግን የሚገርማችሁ ነገር አሁን ላይ ተው ይሄ ፓይሴት ትኬሽ ፎራር ተመልከተው። እኔ ጉይ አረበስ ጾታ ተቀያየሩ እኮ ያስፈራል። ይቅር ለሱ ይቅር ለአስር ግሩፕ ያስፈራል። እቺ እየበዛ ነው። ቢያንስ ከተጋቡ በ6 ወር ውስጥ ይብዛ ሻኔን የሴት እጅ ቢባል ማን ይሆናል ነው ሰው እየተፋታ ያለው። ስለዚህ ከነኚህ ፍቅርን መማር አለባችሁ። ከነዚህ መማር ባይሰጥካለ ትዳር ይቀጥላል። አሁን በኮልደር ልማቱ የኛ ቤትም እየፈረሰ ነው። ስራዬን ትቼ አሁን ከአይጦች ጋር ሊጫወት ነው። ኧረ ተው በድ የኑሮ ውድነቱ እኮ ነው ያሳብዳል። እውነት ነው። መንግስት እያየ ነው አስራ ያስጫወት ላይ ወይም የሄደበት ጠፋ። ለካ ኮሪደር ለማጥረቅ ሰውን ብቻ ራክስ አላፈናቀለም። አይጦችንም ጭምር ነው ያፈናቀለዋል። ለአይጦቹም ካሳ ይገባል። ያው የሰዎቹ መጀመሪያ ከተከፈለ በኋላ ማለት ነው። እነሱ ይደርሳል፣ ይጠብቃሉ። ችግር የለም፣ እነሱ ይጠብቃሉ። እንካ ሰላምትያ በምንትያ በቃሪያ ምን አለ በቃሪያ ፊትህን ታጠባን ቅርናት አምባሪያ መለሰ የሚባል ሰው ታውቃለህ? ራሴ ነኝ እኔ መለሰ። መግባት የምፈልገው ካናዳ ነው። የስ ይርግባ። እሺ አሜን። አሜሪካ እና አውሮፓ ካናዳ መግባት ከፈለገ
ሄዶ ቸርች ቤንቴ ቸርች ጋር ሄዱ እነዚህ ነቢዮች ጋር ያስገባቸው። የምን ኢሚግሬሽን ምንድነው? ኢሚግሬሽን ሄዳችሁ የምትሰለፉት ነገር ተው እንጂ። ፓስፖርት ይቅርባችሁ፣ አስፈልግም ፓስፖርት። ገብታችሁ አሁን ቀለሜ ያልሽ ሁሉ ፎቶሽን ገብቼ በርብሬ የት ሀገር እንዳላችሁ ጠይቄ እጠይቃለሁ። ምክንያቱም የሰውን ሰው በማይጠራበት ስም መጥራት በየትኛውም አገር ህገ መንግስት ያስጠይቃል። አረ ቆይን ያልሰደብኩትም እስቲ መጥራት ማንሰደብ ይሻላል። ስደቡ እኮ መጥፎ ነው። በየትኛውም አገር ህገ መንግስት ያስጠይቃል። ይንጥናዣ ያፉ ክፋል ያባ ብለው የሚባሉት ማን ነው የሚባሉ? ምን ይመስላል ደግሞ? ሙያሺ ይተረክልሽ ያለ እንጀራ መጋገርም በቃ ባለተሰጦ ሴት ሊያስብል ነው። አይ ቲክቶክ፣ እስኪ ይሄ ቪዲዮ ላሳያችሁና ኮሜንት አነብላችኋለሁ። ሙያሺ ማም እንጀራው የለም። ይሄ አዲስ ምጣድ መሰለኝ። ወን ተብሎ ነው እንደዚህ የሚጠራው አይደል መሰለኝ። እንደዛ አዲስ ይመስላል፣ ጥቁር አይደለም። ስለዚህ አዲስ ምጣድ ነው። ጀስት ምጣዱ እንዲይዝ ነው እንደዚህ የሚደረገው። ሰብሶቹ ቀጩና አፍልተሽ ጠጪው። ቡና ነው ያደረገው። ለትንሽ ሊያርብሽ ነበር ደርሰሽለት። አላረረም አላ ያን አይደል ምጣዱ አላረረም። አሁን አመጣሁት ምጣዱ አላረረም። እዚህ ጋር አላረረም። ባለሽ ነው እንደዚህ የምታሰርሪው? አረሙ ያላት ምጣድ ላይ ፍርፍር የምትሰራ ሚስጥር God have mercy upon us። ቲክቶክ በቃ ሴትን ሁላ ባለሙያ አድርጎታል። ግን እኮ ትንሽ ቃ ማለት ነበረበት። ቸኮልሽበት። ሙያ አንደኛ ይላል። ሰማንያው ፎሎና ላይክ እያደረጋችሁ ሙያ። Hi, what's your name and where are you from? Hi, I'm Mia Khalifa. I'm from Lebanon. What do you do for a living? I am a jewelry designer. Hi. እውነትሽን ነው። የሚያውቀው ያውቃል። አላወቅ ፈጣሪን አመስግንና ቀጥል። ወደ ቪዲዮ ቀጣይ ቪዲዮ ራፊ አይናችንን ተጠያለሽ። እንሰማለን አንፈርድም ፓርት 5 እንሰማለን አንፈርድም። ጠፋ የተባለው ቲሸርት ለስፖርት ጊዜ ለብሾ እንጂ በዛው ጥዮ መጥቼ ለማ ነገርያት ነበረ። ከዛ በኋላ እሷ ደግሞ እንዳትናገድብኝ አልኳት። እሷ ነገረችብኝ። ቪዲዮ ካለቀ በኋላ ሜትያስ ሄልሜት አድርግ። አይተርፍም። ለዛ ነው አይኑ ይናገራል። እንገናኛታለን። እቺ ቪዲዮ ብቻ ተለቀ። እሷም አለችበት። ለሷ ነገርያታለሁ። እሷም አለችበት ማለት ነው። እንሰማለን አንፈርድም። አፈረዳችሁ። እሺ እናቴ እንሰማለን አንፈርድም። እሺ እንሰማለን አንፈርድም። በባለፈው ጎንፋና ሞክተኝተክ ስልክ ተደውሎ አነሳውና ወንድምሽ አለ ወይ ስትለኝ የለም አይወድሽም በጣም ነው የሚጠላሽ ብዬ ጆሮዋ ላይ ዘግቻለሁ። እንሰማ አይ ይሄማ ክፋት ሌላ ሌቭል ሲደርስ ነው። እንደ ባለፈው ደግሞ ቪዲዮ ሳልቅ ማማታት አይቻልም። በተለይ አጥምቶ ተረታሳስናለች። ቪዲዮ ሳልቅ እየተማታችሁ እንሰማለን። ቆይ ማን የደወለው? ስሟን አላውቃትም ግን ሴት ናት። እሺ ኧረ እንሰማለን አንፈርድም። ፍርድን አንፈርድም። ዶኪ ይዘዘ ምን አገባ እዚህ እጅ እንሰማለን አንፈርድም። በባለፈው የተሰበረው ጀበና ባንቺ አሰብ ይብሻል። እኔ የለውም እዚህ ጀበና ላይ ወይኔ ጀበና የለውም እዚህ ጀበና ላይ የለውም። እኔ አላውቅም። እንሰማለን አንፈርድም። ይሁንላችሁ። እኔ አይቻለሁ ጀበና ሲሰበር
አይታል ግን አንስተው ነበር መሰለኝ አላውቅም። እንሰማለን ሚካኤልን ጀበና ሲሰበር አያላየሁም እና ጀበና ሲሰበር ማየት ራሱ ይቅርብ። ገና ሰው ገላችሁ ትቀብራላችሁ። የኔ ተራ ነው። በመቀደም የሻይ የምትጠጡበት ብርጭቆ ላይ እያንዳንዱ ላይ እንቁላሉን ያደረኩት እኔ ነኝ። ለዛ ነው አስታውቃችሁ ከጠጣችሁት። ኢድብስ ማውል ጥስለኪ ስታስጠላ እንሰማለን አንፈርድ እንሰማለን አንፈርድም። እሺ እንደውም ባለፈው ምንም ያልመታኝን ልጅ ሄደክ ደብድበዋል። እንሰማለን አንፈርድም። ትወደኛለህ? አዎ ትወደኛለህ። መታኝ ብላ ስኬት ትጠላላችሁ ማርያም ያው ጀግና ነው እውነት። አይተህ መጠበቅማ ግዴታ ነው። ስኬት ትጠላላችሁ Please like and share, subscribe my YouTube channel. I put the link. የምን እንግሊዝ ነው እንደውስ? ሰላም እንደናችሁ?